ውስጣዊ አቅማችንን ዲፕሎማሲያዊ ከፍታችንን በማላቅ ለዓለም አቀፍ አጋሮችና ወዳጆቻችን ትልቅ መተማመንን ፈጥሯል አለ የመንግስት ኮሙኒኬሽን አገልግሎት። አገልግሎቱ ያወጣው መግለጫ ሙሉ ቃል እንደሚከተለው ቀርቧል። ውስጣዊ አቅማችን ዲፕሎማሲያዊ ከፍታችንን በማላቅ ለዓለም አቀፍ አጋሮቻችንና ወዳጆቻችን ትልቅ መተማመንን ፈጥሯል። የኢትዮጵያ ዲፕሎማሲያዊ ስኬቶች የሀገራዊ ሉዓላዊነትና የቀጠናዊ መሪነትን ማረጋገጫ ሆነዋል። በተለይም ብሔራዊ ጥቅሟን በማስከበር ረገድ ታሪካዊ የተባሉ የዲፕሎማሲ ድሎችን እያስመዘገበች ትገኛለች። ውስጣዊ አቅምን በማጎልበትና አጋርነትን በማብዛት ላይ የተመሰረተው ስትራቴጂካዊ አካሄድ ሀገሪቱ በዓለም አቀፍ መድረክ ያላትን ተሰሚነት በማሳደግ በጂኦፖለቲካዊ እንቅስቃሴዎች ውስጥም ወሳኝ ተዋናይ ሆና እንድትቀጥል አስችሏታል። ኢትዮጵያ የብሪክስ አባል መሆኗ የተጽዕኖአችን አድማስ ከፍታን ያበሰረ ውስጣዊ አቅማችንን የፈጠረውን የዲፕሎማሲ ድላችን ነው። ብሪክስ ኢትዮጵያ በታዳጊ ሀገራት መካከል ያላትን ስልታዊ ሚዛን በመጠበቅ የፋይናንስ ምንጮቿን በማስፋትና በዓለም አቀፍ ውሳኔ ሰጭነት ላይም ያላትን ድምጽ በማጠናከሯ የተገኘ ውጤት ነው። በተለይም ታላላቅ የዓለም ሀያላን ሀገራት ኢትዮጵያን እንደ ዋነኛ ስትራቴጂካዊ አጋር የመምረጥ አዝማሚያቸው በከፍተኛ ሁኔታ መጨመሩ የመንግስትን ዲፕሎማሲያዊ ብስለትና ሀገሪቱ ያላትን የማይተካ ጂኦፖለቲካዊ ክብደትን እየገዘፈ መምጣቱን በግልጽ የሚያሳይ ነው። መንግስት የህዳሴ ግድብን በተመለከተ ያሳየው ጽናትና ብልህ የድርድር አቅም የኢትዮጵያን የዲፕሎማሲ ጉዞ ወደ ላቀ ምዕራፍ ያሸጋገረ ከመሆኑም በላይ ኢትዮጵያ በአባይ ወንዝ ላይ ያላትን የተፈጥሮ መብት በተግባር አረጋግጧል። ምንም እንኳን የተለያዩ የውጭ ጫናዎች ቢበዙም መንግስት የአፍሪካ ችግር በአፍሪካ መፍትሄ በሚል መርህ የዓለም አቀፉን ማህበረሰብ ግንዛቤ ማስጨበጥ መቻሉና ህዳሴዋን በስኬት ማጠናቀቁ የዲፕሎማሲው ጥንካሬ ዋነኛ ማሳያ ሆኗል። ይህ የሉዓላዊነት ድል አገሪቱ በራሷ አቅም ግዙፍ ፕሮጀክቶችን የመምራትና የመጨረስ ብቃቷን ለዓለም የመሰከረችበት ታላቅ ክስተትም ነው። ኢትዮጵያ በምስራቅ አፍሪካ ለሚታዩ ግጭቶች መፍትሄ በመፈለግና ቀጠናዊ የኢኮኖሚ ትስስርን በመምራት መቻሏ የቀጠናው የሰላምና የጸጥታ ምሰሶ መሆኗን ዳግም አረጋግጧል። በተለይ በኤሌክትሪክ ኃይልና በመሰረተ ልማት ጎረቤት ሀገራትን የማስተሳሰር ስራው የጋራ እድገት መርህን በመተግበር ያሳየ ሲሆን ይህም ለቀጠናው ሰላምና የተረጋጋ ፖለቲካዊ መስተጋብር እንደ መሰረት ተወስዷል። በሌላ በኩል መንግስት የኢትዮጵያን የኢኮኖሚ እድገት ለማስቀጠል የባህር በር ማግኘት ወሳኝ መሆኑን በማንሳት ይህንኑ ፍላጎት በሰላማዊ መንገድና በመስጠትና በመቀበል መርህ ለማሳካት የጀመረው እንቅስቃሴ ደፋርና ስልታዊ እርምጃ ነው። ይህ ጉዳይ ለዓመታት ታፍኖ የቆየ ሀገራዊ አጀንዳን ወደ አደባባይ በማውጣት ቀጠናዊ ትብብርን በሚያጠናክር መልኩ እንዲፈታ መንግስት የወሰደው ተነሳሽነት የቀጣይ ትውልድን እድል የሚወስን የፖሊሲ ብስለት ነው። ከዚህ ጎን ለጎን ዘመናዊ የዲጂታል ዲፕሎማሲ መድረኮችን በመጠቀም የሐሰተኛ መረጃዎችን በመመከት እንዲሁም የሀገር ውስጥ የልማት ስኬቶችን ለዓለም አቀፉ ማህበረሰብ ተደራሽ በማድረግ የኢትዮጵያን ገጽታ መልሶ የመገንባት ስራው ውጤታማ በሆነ መንገድ እየተከናወነ ይገኛል። በአጠቃላይ የኢትዮጵያ መንግስት እየተከተለው ያለው የዲፕሎማሲ አቅጣጫ ጠንካራ ኢትዮጵያ ለበለጸገ ቀጠና በሚል ግልጽ ራዕይ ያለው ነው። ታላላቅ ሀገራት ከኢትዮጵያ ጋር ያላቸውን ግንኙነት ለማጠናከር የፈቀዱት መንግስት ውስጣዊ ውጫዊ ፈተናዎችን በብቃት በመቋቋም ብሔራዊ ጥቅምን የማስከበር ብቃቱን ለዓለም አቀፍ አጋሮች ትልቅ መተማመንን በመፍጠሩ ነው። ሀገራችን በውስጣዊ ሪፎርሞች እያከናወነች ያለችው የልማት ስራም ከዲፕሎማሲያዊ ጥንካሬዋ ጋር ተዳምሮ ኢትዮጵያ በአፍሪካ አህጉር ተሰሚ በዓለም አቀፍ መድረክም የማትታለፍ ሀያል መሆኗን አስመስክሯል። ኢትዮጵያ ዛሬም ለሌሎች የአፍሪካ ሀገራት የሉዓላዊነትና የጥንካሬ ተምሳሌት በመሆን ጉዞዋን አጠናክራለች።